ሰላም እንዴት ዋላችሁ ውድ ተመልካቾቻችን በፊቴ ሄኖክ አርፍጆ እንግዲህ ይሄን ስም በብዙዎች ዘንድ በብዙዎች ልብ ውስጥ ያለ ስም ነው ሀዲያ ሆሳዕና ቤት እንግዲህ ዘንድሮ 11ኛ ዓመቱን ይዟልና በእነዚህ 11 ዓመት ሂደት ውስጥ ለሀዲያ ሆሳዕና ከመጫወት ውጭ ምን አይነት አስተዋጽኦችን አደረገ በጨዋታስ መሃል ያለውን አጠቃላይ ያሳለፋቸውን ጊዜያት እንጨዋወታለን ማለት ነው ሄኒሻ ቃለ መጠይቁ ፈቃደኛ ስለሆንክ በመጀመሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። ይሄ ስቴዲየም እንደዚህ ስታየው ምን ተሰማ? እስኪ ለመጀመሪያ ጊዜ እንዳየቀደም ትነግረኝ ነበርና ብዙ ታሪክ የተጻፈበት ነው። በከፍተኛ ሊግ ሀዲያ ሆሳዕና ፕሪሚየር ሊግ የገባበት ሜዳ ነውና እንደዚህ ሆኖ ስታየው እንዴት አገኘኸው? ይሄ ስቴዲየም እንደዚህ በመሆኑ በጣም እኔም እንደ አንድ ግለሰብ እንደ ተወላጅ እጅግ በጣም ደስ ብሎኛል። ቆንጆ ነው አድርገውት የሰሩት። ከዚህ በፊት እኔ ለማስታወስ ያህል በፊት ኳስ ስንጮህ ሀዲያ ሆሳዕና ሲሸነፍ በቃ ሰውም ተበሳጭቶ ምናምን ቆርቆሮ ምናምን አፍርሶ ነበር የሚሄደውና በዚህ ልክ ማማሩና እንደዚህ መሆኑ እንደዚህ አልጠበቅኩም ነበርና ለመጀመሪያ ጊዜ ነው ዛሬ ሜዳ ውስጥ የገባሁት። ደስ የሚል ነው፣ በጣም ይበል የሚያሰኝ ነው። በትክክል እንግዲህ 2007 ጀምሮ ያው 2011 ያልነበርከው መሀል ላይ ብዙ ደጋፊዎች አሉ። እዚህ የሚቀመጡ ደጋፊዎች ያው ኩል የሆነ ደጋፊም አለ፣ በጣም ነውጠኛ ደጋፊም አለ። ሲኖ ተራ ተብሎ የሚገራርሙ ደጋፊዎች አሉና እዚህ ትሪብል ላይ የሚቀመጡ ከምታስታውሳቸው ደጋፊዎች መካከል እስኪ የምታስታውሰውና የደጋፊዎችን አጠቃላይ ድባብ እዚህ ሜዳ ላይ ያለውን የመጣልህን። ያው ሆሳዕና ሜዳው ላይ ሲጫወት በጣም እጅግ በጣም ደጋፊዎች አሉ ነው። እኔ በጣም የማረሳው ከአላባ ጋር ስንጫወትና ከጊዮርጊስ ስንጫወት በቃ ሰው ቁርስ ሳይበላ ምናምን የገባበት ሙቭመንት እኛን ለማየት ተመልካቹ ምናምን ያደረገው ድጋፉ ምናምን የሚለይ ነውና ሆሳዕና ደጋፊዎች ምንም አይታሙም። በእነሱ እንደዚህ ሆማዊ ሆኖ አለመጫወታችን በጣም የሚያስቆጨኝና የሆሳዕና ደጋፊ በጣም ልዩ ነው። በጣም እዚህ በቃ የምታየው በሙሉ ዙሪያውን በሙሉ አንድ ሰው በቃ ጠጠር መጣያ አይኖርም የሚል እምነት አለኝ እና በጣም ብዙ ደጋፊ ትልቅ ትንሽ አዋቂ ህፃናት ሳይል ነውና ሜዳ ውስጥ የሚገባው። እንደው አሁን ሜዳው ከመሰራቱ አንፃር ለህዝቡ ይጠባል የሚል እምነት ነው ያለኝ። ከዛ ከህዝቡ አንፃር ስለማውቀው ደጋፊውን ያንሳል ነው አይነት ስሜት ይሰማኛል እና የሆሳዕና ደጋፊ ልዩ ነው። በትክክል ያው ከ2007 ነው ሀዲያ ሆሳዕና ቤት የመጣው አይደለ? ከ2007 ጀምሮ እስከ 2010 እዚህ ሜዳ ላይ በደንብ ደጋፊ ሙልት ብሎ ነው ኳስ እና የነበረው። 2012 ላይ ደግሞ ያው ኮሮና መጥቶ ከማትረፉ በፊት ፕሪሚየር ሊግ እያለን አስታውሳለሁ የጊዮርጊስ ደጋፊ ብዙ እንትኖች አሉ ያሳለፍናቸው ጊዜያት አሉና ማትረሳው ከ2007 እስከ 2010 ከዛ በኋላ ያለውን ፕሪሚየር ሊግ የገባነውን በሌላኛው ምዕራፍ እናነሳለንና ከ2007 እስከ 2010 ያለውን ማትረሳቸው ሞመንቶች እዚህ ሜዳ ሊሆን ይችላል። አዎ እዚህ ሜዳ በትክክል ማረሳው ነገር ቢኖር እዚህ ሜዳ ላይ አስታውሳለሁ ሀዲያ ሆሳዕና ቶርናመንቱን ሊሄድ ከወልቂጤ የተጫወተው ጨዋታ በፍጹም ማይረሳ ነውና ከወልቂጤና ከአላባ ጋር ከወልቂጤ ጋር የተጫወተው ጨዋታ በጣም ለክለቡ ወሳኝ ነጥብ ነበረ። አጋጣሚ ሆኖ ደግሞ ወልቂጤ ላይ ሄደን ስንጫወት ትንሽ ከደጋፊ ጋር ምናምን አለመግባባቶች ነበሩና እኛ ሜዳ ላይ አስታውሳለሁ 1-0 እየመራን 1 እኩል ሆነን በጣም ትልቅ እንትን ተፈጥሮ ነበርና ህዝቡም ደጋፊውም ያን ስለሚያስታውስ ትንሽ ውጤቱም ክለቡም ስለሚፈልገው ጫና የነበረው ጨዋታ ነበረ። ወልቂጤን ያሸነፍንበት ለቶርናመንቱ ለመሄድ በቃ ትልቅ ስንቅ የነበረ ነጥብ ነውና አስታውሳለሁ። በዛኛው ጎል ላይ ነው ቴድሮስ መንገሻ አግብቶ 2-1 ያሸነፍንበት የወልቂጤ ጨዋታ አረሳውን በዛ ሞመንት ላይ። እሺ ሄኒሻ ያው እዚህ ሜዳው ሲገባ ዝም ብሎ ይመስላልና እኔ አውቀዋለሁ ከፎቶ ለማንሳት ድሮ ሀዲያ ሆሳዕና ስገባ ያለውን ስሜትና አንተ ሜዳ ውስጥ ሆነ ስትጫወት የሀዲያ ሆሳዕና ደጋፊዎች በጣም ድባባቸው እንደሚያስፈራ ይታወቃል። ወደዚህ ስትሄድ ሲኖ ተራ ደጋፊዎች አሉ፣ ትሪብል አለ፣ በጣም የሚያስፈሩ ደጋፊዎች። ስሜቱ እንዴት ነው? እስኪ እዚህ ሜዳ ላይ ሆነ ስትጫወት ያን ያለፉት አመታት ያው ከደጋፊ ጋር በደጋፊ ታጅበ ስትጫወት በጣም ትልቅ ሞራል ነው። በራሴ የሆነ ደጋፊዎች ደግሞ ስትጫወት በሜዳ ላይ በምታሳየው
እንቅስቃሴ በሚሰጡ ድጋፍ ምናምን ትልቅ ኢነርጂ አለውና ከነሱ ጋር ደጋፊ በነበረ ሰዓት ሆማዌ በምንጮትበት ሰዓት በጣም ከሚያስደስተኝ ነገርና ከምፈልገው ነገር ነው። ከራስህ ከሆነ ደጋፊ ጋር ስትጮት ተቃራኒም ቲም እንኳን ደጋፊ ሲኖር እኔ በጣም ምቾት ይሰማኛልና ያው ዋናው ትልቁም ነገር ደጋፊን ለማዝናናትና ውጤት ስታመጣ ደጋፊው አፕሪሼት የሚያደርግህ ምናምን ነውና ከደጋፊ ጋር መጫወት በጣም ደስ ይላል። እዚህ ሜዳ ላይ ደግሞ ብዙ ትውስታዎችን የሚያሳልፍንበት ሜዳ ነውና እዚህ ሜዳ ላይ ብዙ ጥሩ ነገሮችን አሳልፌያለሁ ብዬ አስባለሁ። ደጋፊው ልብም የገባውበት ሜዳ ነውና በጣም ደስተኛ ነኝ። በጣም ፕሬዠሩ እንዴት ነው? ያው ብዙዎች ሜዳ ውጭና ውስጥ ሲኮን ይለያያልና የደጋፊ ፕሬዠር እንዴት ነው የሀዲያ ሆሳዕና እዚህ ሜዳ? እኔ ደጋፊን የማየው ስገባ ብቻ ነው። ሜዳው ስገባ ግን ደጋፊን ድምጽ ብዙም አልሰማምና ከዚህ በፊት ገጠመኝ ነበርና አስታውሳለሁ። ትልቅ ጨዋታ ላይ እንደዚህ ደጋፊ ጆሮ አንዳንዴ ውጪ ሲሆን ከጨዋታ ውጪ ትሆናለና ያ እኔ ላይ የገጠመኝ ነገር ትልቅ ትምህርት ሆኖኝ እኔ አሁን ምንም ከቁጥር በላይ ደጋፊ ቢኖር ስገባ ብቻ ነው ደጋፊውን ማየው። በስራ ላይ በእንቅስቃሴ ላይ ግን ስኖር ደጋፊውን ብዙም ትኩረት አላደርግም፣ ድምጽም አልሰጥም። ትኩረቴን ሜዳ ላይ ጆሮዬንም ሜዳ ላይ አድርጌ ነውና ብዙ ጊዜ ማሳልፈው። ያ ገጠመኝ እኔን ትልቅ ትምህርት ሆኖኝ ሜዳ ላይ ትልቅ ደጋፊዎች ባሉበት ቦታ አልረበሽም፣ ምቾት ነው ተሰምቶኝ ስራዬን የምሰራውና ደጋፊ መኖሩን በጣም ደስ ይለኛል፣ ይመቸኛል። ከበተከለ በትክክል ከ2007 እስከ 2010 ባለው ጊዜ በጳውሎስ ጊዜ አስታውሳለሁ። ፔናልቲ መቼ አንተ ነበርክ? የጳውሎስ ማንጎ ሰዓት ማለት ነው። አስታውሳለሁ አይምሮዬ ላይ የማይጠፉ የፔናልቲ ግቦች፣ የቅጣት ምት ግቦች አስታውሳለሁና አላውቅም በየትኛው ብዙ ጎል እንዳገባ ግን የዚህኛውን አስታውሳለሁና ጠጋ ብለን እስኪ እንየውና ሜዳውን የትኛው ላይ ነው ብዙ ጎል ያገባው? በዚህኛው አንግል ወይስ በዛኛው አንግል? እኔ ሜዳ ላይ አጋጣሚ እንደው በዚህ አጋጣሚ ፔናልቲ መቺን የሆንኩበትን መንገድ ብናገር ደስ ይለኛል። እሺ ድሬዳዋ ላይ ቶርናመንት ሄደን መድን ጌም ላይ ፔናልቲ ያገኘን። እሺ የቲሙ መቺዎች አሉ፣ በጣም ጎበዝ ልጅ አለ ንጋቱ ዳሬ። እነሱ ናቸው መቺዎችና አጋጣሚ ሆኖ መድን በጣም ጠንካራ ቲም ምናምን እነ ሳሚ በጣም በረኛው ግዙፍ ነው ምናምን በረኛ እሱ ነበርና የሚመቱ ልጆች ከአንድ ሁለት ልጆች ነበሩ ሜዳ ውስጥ። ያን እድል እንትን ለማለት ልጆቹ ኳሱን ፔናልቲን ለመምታት ወደ ኋላ ምናምን ሲሉ አጋጣሚ መንቾ ነበርና በድፍረት ሄጄ ኳሱን እንትን አልኩኝ መታወት እና ቆንጆ ምት ነበርና ከዛ ወዲህ ጀምሮ በቃ ግርማ ታደሰ መንቾ የቲሙ መቺ አድርጎኝ ለረጅም ዓመት መትቻለሁ። ፔናልቲ ሁለቱም ጎሎች ላይ በደንብ እንዳገባው አውቃለሁ። እዛኛውም ላይ እዚህኛው ላይና ፔናልቲ ሲመታ ምንም ፍራቻ የለኝም። በአጠቃላይ መመታቸው ምቶች እግዚአብሔር ረድተኝ ቆንጆ ምቶች ናቸውና ለበረኛም ትንሽ ከበድ ይላሉ። እንደዛ ነው የምመታውና ምንም ፍርሃት የለኝም ፔናልቲ ሲመታ። መልካም ሄኒ፣ የቆሙ ኳስ ላይ ቅጣት ምት ሊሆን ይችላል ፔናልቲ ላይ ያለ መምታት አንደኛ ፕሬዠር መቋቋም ኳስ ላይ በጣም መሰረታዊ ነገር ነው። በራስ ደግሞ ኮንፊደንስ ያስፈልጋል። ያለፉት ጨዋታዎች ላይ ፕሪሚየር ሊግ ላይ ያኔ ከፍተኛ ሊግ በምንጫወት ሰዓት ላይ ብዙ ጎሎች ስታስቆጥር እናውቃለንና በጣም ጎበዝ ፔናልቲ መቺ ነህ፣ ጎበዝ ቅጣት ምት መቺ ነህ ፈልጌ ነው በዚህ አጋጣሚ። ከዛ ባለፈ ሀዲያ ሆሳዕና ቤት ሄኖክ አርፍጬው ለምንድን ነው በዚህ ልክ የሚገዝፈው ነው ብዙ ሰዎች ጥያቄ ያነሳሉና ዲቴል ነገር አያውቁም። ከመጫወት ባለፈ ለክለቡ ራስን አሳልፎ ከመስጠት ባለፈ ብዙ ነገሮችን እንደሰራ እኔ አውቃለሁ በደንብና ሰው ግን ካንተ መስማት ይፈልጋሉ። ከ2013 ጀምሮ ያለውን ነገር እስኪ አስታውሰንና ብዙ በገንዘብ ድጋፍ ስታረግ ነበር አውጥተ ክለቡ ተጫዋቾች ሄደው እንዲጫወቱ ስቲል ያው ደረቅ ቼክም ተሰጥቶ በሚሊዮን የሚቆጠር ደረቅ ቼክ ተሰጥቶ እንኳን እሱን ይዘቁጭ ብለህ ያለህበት ሁኔታ አለና ስለዚህ ነገር እስኪ በደንብ አጫውተን። እኔ ሀዲያ ሆሳዕና ቤት ለመግባት ከተቸገሩ ልጆች አንዱ መጀመሪያው ነኝ ብዬ አስባለሁ። ያ መች ነው 2006ም 2005ም ግርማ ታደሰም በነበረ ሰዓትም ብዙ ጊዜ ሞክሬያለሁ። ቡድኑ ላይ ጎፈር ሜዳ በነበረ ቲሙ የሚዘጋጀው እዛ ነበር አብዛኛውን ጊዜና ሞክሬ ብዙ ጊዜ ተቀንሻለሁ። ላጣውም እንደዛ ብዙ ሰው ሁለቱም አሰልጣኞች እኔን ቀነሰውኝ። ከዛ አጋጣሚ ሆኖ ተቃራኒ ቡድን ሆኜ ነበር የሄድኩት ወሊሶ ላይና ከዛ በኋላ ነው በቃ ወደ ከወሊሶ ባሳየሁት ፐርፎርማንስ ወደ ሀዲያ ሆሳዕና ቤት ተቀላቀልኩ። በእኔ ቦታ የሚጫወት አየለ ተስፋ ያለው በጣም ሲኒየር ነው፣ በጣም ምርጥ ልጅ እና እሱን ጎበዝ ልጅ ነው። እሱን በደንብ ሜዳው ላይ ብዙ ጊዜ የሚጫወተው እሱ ነው። እሱንም እያየው ምናምን ነው እንትን ያልኩትና ከዛ 2007 ከመጣው በኋላ
ሳልጮት ብዙ ቲሙ ላይ ቆይቻለሁና ከዛ በኋላ ነው በቃ በጉዳት ምናምን ሲሆን ወደ መግባት እድሎችን እያገኘው እንትን ስል የራሴንም አቅም እያሳየው እንትን አልኩ። 2007 ነው በግርማ ታደሰ ምንጩ ሰዓት ወደ ቲሙ የተቀላቀልኩትና ይሄን ክለብ ብዙ ሰው እንደዚህ ታግለው ምናምን የገቡ ልጆች አሉና እነ ተዘራ ምናምን በጣም በቻሌንጅ ነው እዚህ ክለብ ላይ ስገባ የገባሁትና ከገባውን በኋላ ብዙ ችግሮች ብዙ ፈተናዎች ነበሩ እና በጽናት አልፌ ሀዲያ ሆሳዕና ቤት ላይ አሁን እንደዚህ ረጅም ጊዜ መቆየቴ ደስ ይለኛል። አሁን ላይ ደስታ አሁን ላይ ነው እየተሰማኛል። ብዙ ድሎችን አመጥቼ ምናምን ግን ያን ሳደርግ በእኔ በዙሪያ ላይ በጣም ብዙ ሰዎች ጥሩ ሰዎች አሉና እነኛ ሰዎች በሚያደርጉት ነገር ነውና አንድ ያስታውሳለሁ ባህር ዳር ኦልሞስት ብዙ ነገር ጨርሼ ልገባ ያልኩበትን ሞመንት ከዛ ሰዎች ያሉት መንገድ እንድቀርም እንትን ያደረጉት መንገድ የሚገርም ነው። አንድ ሰው በቃ ኦልሞስት እኔ ከፍላለሁ እስከ ማለት ደረጃ ደርሶ ክለቡ ላይ ልቆይ ይችላል። ክለቡ ላይ ግን ይሄን ያህል ዓመት ስቆይ ሳገለግል ክለቡ ህዝቡም እርግጠኛ ነኝ እኔ በማሳየው ነገር በጣም ደስተኛ ነው። ጥሩ እንትን አላቸው ከተማ ውስጥም በማየው ነገር ላይና ከጎንም ማላቃቸውን ብዙ ሰው ይደውል አይዞ ከጎን ነው የሚሉ ሰዎች አሉና ይሄ ነገር አሁን ጥሩ ስሜት እየተሰማኝ ያለው አሁን ነው። በፊት ግን ወጥቼ ባለመጫወቴ ምናምን እንትን የሚያሳድርብኝ ፊሊንግ ነበርና ያ በጣም ለኔ ከባድ ጊዜ ነበርና አሁን ሀዲያ ሆሳዕና ሲባል በቃ ይሄው ሄኖክ አርፍጮ ይባላልና ሁለቱም በቃ ተመሳሳይ ነገር ነውና ሄኖክ አርፍጮ በክለቡ አይደራደርም። መጋጨት ካለበት ሰው ጋር ይጋጫል። ለምንድነው ትክክል ባልሆነ ነገር ሲሆን እንትን እላለሁ። ሲቀጥል ደግሞ እኔ ሀዲያ ሆሳዕና ቤት ጥቅመኛም አይደለሁም። 2013 ደረቅ ቼክ ሁላችንም ተሰጥቶ ነበርና ለኔ በእግር ኳሱ በቃ አስቀያሚ ጊዜ ለ2013 ነው ማለት በቃ የማይረሳ ጊዜ ነውና 2013 ቲሙ ትልቅ ሻምፒዮን መሆን የሚችል ቡድን የተሰራ የተገነባ እንደዚህ አይነት ቡድን እንደውም እስከዛሬ ተገንብቷል ብዬ አላስብም። በቃ ጠንካራ ቡድን ነበርና 2013 ለኛ ነበር በቃ ዋንጫው የሚገባ የነበረውና በተቃቀም በማይረቡ ነገሮች ቲሙ ብዙ ነገር አጣ። ያኔ ለሁላችን ለቀሩት ልጆችም እንደተሰጠ ቼክ ለኔም ተሰጥቶ ነበር ደረቅ ቼክ። ልጆች ሲቀሩ እኔ የአካባቢውም ተወላጅ ነኝ በክለቡም ባለቤት ነንና በዛ አንፃር ሳይከፈለኝ ተጫውተናል። ያ ቼክ አሁን እኔ ጋርም አለና ግን ምንድነው ነፃም እኮ ተጫወች ከተባልክ እኮ ያለ ሀገር አካባቢ የምትከፍለው ነገር የምትችለውን ዋጋ ትከፍላለህና ያንን ነው ያደረኩት። እኔ ያደረኩትን ነገር ሌላም ሰው ያደርጋል የሚል እምነት አለኝ። አጋጣሚ ሆኖ ደግሞ ትንሽ ለየት የሚያደርገው ነገር አዲስ አበባ ላይ ሆቴል ክፍያዎች ሳይከፈሉ ወደ ሐዋሳ ለመሄድ ተከልክለን ነበርና ሆቴል ማንወጣበት ሞመንት ነበርና ያኔ ሆቴል ከራሴ ነው ከበኔ በዙሪያ የሚያለ ሰው አለና አንደኛም ሰው አግዘውኝ ከፍለን ወደ ሐዋሳ ሄድንና በቃ ከዛ 2013 ነው በቃ ሄኖክ የሚባል ስም እየታወቀ የመጣውና እስካሁን ድረስ ሄኖክ አርፍጮ ሲባል ያው ብዙ ሰው ያውቃሉና ከክለቡ ጋር ያለኝ ቅርኝት እና በቃ ሄኖክ አርፍጮ በሀዲያ ሆሳዕና በቃ ምንም አይደራደርም ማለት ይቻላል። በዚህ ልክ ነው ያለኝ ስሜት። ክለቡም ለኔ ብዙ ነገር ሆኖ እኔም ለክለቡ ያለኝን ብዙ ነገር አድርጌያለሁና ሁለታችንም ክለቡና ሄኖክ በቃ ጎን ለጎን ያው አሁንም አለ። መልካም። እኔ ብዙ ጊዜ ፕሪሚየር ሊግ ላይ አሁን ኮሚኒተሪዎች ስላንተ ያወራሉና የሆነ የሰማሁት ነገር አለ። የሀዲያ ህዝብ ለሄኖክ አርፍጮ ሐውልት ማቆም አለበት የሚል ነገር ሰምቻለሁ። ያው እንደዚህ የሚባለው ያው ፕሪሚየር ሊግ ላይ 11 ዓመት በአንድ ክለብ ውስጥ የቆዩ ተጫዋቾች ሊኖሩ ይችላሉ። በአሁን ሰዓት ግን ያንተ ጎልቶ የሚታይ ነው። ከዛ ጋር ተያይዞ ምን አይነት ስሜት ይሰማል አንተ እንደዛ ሲባል? ያው እኔ ጋዜጠኞች ሲያወሩ ከጋዜጠኞች ጋር ብዙ ግንኙነትም ገዥሽም የለኝም። ግን ጋዜጠኞች ደግሞ እንዲህ ከመሬት ተነስተው አያወሩም የሚል እምነት አለኝ። ካንተ ያለ ጀርባ ያለውን ነገር ብዙ ባክግራውንድ በደንብ እንደሚከታተሉ እምነት አለኝና ያው እነሱ በደንብ የሚያውቁትን ነገር ነው የሚያወሩትና አንዳንዴ ይሄ ደግሞ ሲሆን ውስጥ ላይ የሚሰማ ስሜት ይኖራል ማለት በእኔም ብቻ ሳይሆን በዙሪያ ያለ ሰውም ያንተ ደጋፊ የሆኑ ሰዎች የሚፈጥር ደስታ አለ። እንደ በእግር ኳሱ ደግሞ በቃ እኔ ሀዲያ ሆሳዕና ቤት በጣም ጥሩ ጊዜያቶችን ማሳለፊያለሁ። ብዙ ችግሮችንም ወጥቼበታለሁ እና በእግር ኳሱ የሚጠበቁ ብዙ ችግሮችንም ብዙ ደስታዎችንም ብዙ መጥፎ ነገሮችን ብዙ ጥሩ ነገሮችንም ያሳዩበት ክለብ ነውና እኔ ሀዲያ ሆሳዕና ስጫወት በቃ ይለያል። በቃ እኔ ያለኝ እንትን ይለያል። ወጥቼም ተጫውቼ አውቃለሁ። ለሀዲያ ሆሳዕና ያለኝ ፍቅር በጣም የሚለይ ነውና
ወላይታ ዲቻ ቤት አስታውሳለሁ። አሰፋው ሲሶ ነበርና ስራ አስኪያጁ ለአንድ አመት እንትን ስል እኔ ሀዲያ ሆሳዕና ተመልሶ ከገባ ለሀዲያ ሆሳዕና ነው የምትጫወተው ብዬ ተናግሬያለሁ ሲያስፈርሙኝና ያን አመትም ወላይታ ዲቻ ጥሩ ጊዜ ነው 2011 ያሳለፍኩት በጣም ቆንጆ የሚባል ጊዜ ነውና እየፈለጉኝ ነው የወጣሁት እና ወላይታ ዲቻም ወጥቼ ከተጫወትኩባቸው በቃ ጥሩ ቤት ነው፣ ቆንጆ ቤት ነው፣ ራሴን የሚያገኘውበት ቤት ነውና ወጥተህ ስትጫወትና ውስጥ ያለ እንትን ይለያያልና ለአካባቢ ስትጫወት በዙሪያ ላይ ውጤት ሲጠፋ በጣም ብዙ ከተማ ላይ እንኳን መንቀሳቀስ በቃ ይከብዳል። በቃ ማለት መውጣት ሁሉ ያስጠላልና ውጤት ደግሞ ሲኖር ስትወጣ ሰው የሚያሳይ እንትን ፊድባክ ምናምን ለአንተ ትልቅ ሞራል ይሰጣልና እኔ ሁለቱን ነገሮችንም አይቻለውና ቲሙ ዘንድሮ ያለበት ሁኔታ ትንሽ ከባድ ነበር። ከዛ ወጥቶ እንትን በማለቱ በጣም ሁላችንንም ህዝቡንም እኛም ተጫዋቾቻችንን ኮችንግ ስታፉንም ሁሉንም አመራሩንም ያስደሰተ ነውና እንትን አለው ወጥተህ ስትጮትና ውስጥ ስትጮት ልዩነቶች በጣም የሰፉ ናቸውና ያ ነገር አውቀዋለሁ እና በጣም ደስተኛ ነኝ ሀዲያ ቤት። በጣም ናይስ። ከዚህ ጋር ተያይዞ አሁን ብዙ ጊዜ ሄኖክ ሌጀንድ ነው ስንል ያለ ምክንያት አይደለም። አሁን ማንቸስተር ቤት ብንመጣ ብዙ የምናነሳቸው እንደነ ካንቶና አይነት ሌሎችም አሉ። ወደ አርሰናልም ስንሄድ እነ ፓትሪክ ቬራ እና ሄነሪ ሌጀንድ ናቸው ይባላል። ክለቡ ላይ ብዙ አመት ቆይተዋል። ክለቡ ላይ ባደረጉት ነገር ዘንድሮ ደግሞ እንዳየነው ማንቸስተር ቤት 2020 ላይ መጥቶ 5 አመት ነው የቆየው ብሩኖ ፈርናንዴስ ኦልሞስት 6 አመት በቆየባቸው 6 አመት ውስጥ ብዙ ነገር አድርጓል። ግን ኳስ ትክክለኛ ነገሩን እየከፈለችው ነው ብዬ ማስበው ዘንድሮ ነው። የግል ሽልማቶችን ወደ 4 ወስዷል እና ዘንድሮ ደግሞ አንተም ሀዲያ ሆሳዕና ቤት ብዙ ቆይተሃል። ተከታታይ 2 ጨዋታ ላይ ማን ኦፍ ዘ ማች ተብለሃል እና 3 ጨዋታ እና ዘንድሮ እንደው በጣም ናይስ ጊዜ እያሳለፍክ ነውና ለተጫዋቾች ምሳሌ እንዲሆን ነው። አንደኛ ያንተ ለየት የሚያደርገው የሁሉም ሲነር ተጫዋች ነህ። ሲነር ሆነ ግን በሙሉ አቅም ነው የምትጫወተው። ገና እንደ ልጅ ነው የምትጫወተው እኔ እንደማየው ነውና ለአሁን ለወጣት ተጫዋቾች ምንድነው የምታስተምረው? ከሌጀንድ አፍ እስኪ ምን እንስማ ለወጣቶች። እኔ እኛ ጋር ብዙ ጥሩ ነገሮች አሉ። የኛ አካባቢ ልጆች ያው ከኔም በተሻለ ይሰራሉ የሚል እምነት አለኝ እነሱ ጋር። ግን ያን ለማድረግ መረጋጋት ነው ከምንም በላይ። እኔ አሁን መረጋጋቴን አሁን ላይ ነው የወደድኩት። ቅድምም ነግሬያለሁ ነው ያን ያደረኩት እንዳልኩ በዙሪያዬ በቃ በጣም ጥሩ ሰዎች አሉ። ጋይድ ያደርጉሃል። አንዳንዴ በልጅ አምሮ የምታደርገው የምትፈልገውን ነገር ታስባለህና እነሱ ያዩበት አንግል ጥሩ ነው ብዬ ያልኩት ይሄው አሁን ላይ ቆሜ አሁን ላይ ነው የተናገርኩ ያለሁትና መረጋጋት ጥሩ ነው። አንዳንዴ ጥቅምም አይተህ ስትወጣ ነገሮች በዛ ልክ ላይሆኑ ይችላሉና አንድ ቡድን ላይ ደግሞ ተረጋግተህ በምትሰጠው ነገር ከስም በላይ ምንም የለም ማለት የሁላችንም የሰው ልጅ ይደፋል ይደክማል እንትን ይላል። ግን እኔ የሀዲያ ህዝብ ሙሉ በቃ ለኔ ከገንዘብ በላይ ናቸው። በቃ ሙሉ የሀዲያ ህዝብ ማለት ነው። ለምን ያን አይነት ስሜት እየተሰማኝ ያለው አሁን ነውና ያ ደግሞ ትልቅ ኩራት ይሰማኛል። እኔም ብቻ ሳይሆን በቃ ቤተሰቦቼንም ጭምርና ይሄ ደግሞ ምንድነው እዚህ ቤት ረጅም ዓመት ከመቆየት አንፃር ነውና አንድ ቦታ ተረጋግተው መጫወት የተሻለ ነው። ያንን ደግሞ ስል ያው ልጆቹ ማግኘት ያለባቸውን ጥቅሞች ማግኘት አለባቸውና እና በጣም ጥሩ ነገር ነው አንድ ቦታ ላይ መረጋጋት። ሀዲያ ሆሳዕና ቤት እኔ ያው እንዳልከው ራሴን ጠብቄ አልጫወትም። ብዙ ጊዜ ጎዳለው ከባባድ ጉዳቶችን አሳልፌያለሁና ሜዳ ውስጥ ገባ ራሴን ጠብቄ አልጫወትም። በቃ ያለኝን ነገር ነው መስጠት የምፈልገውና ያለኝን ነገር ደግሞ ስሰጥ ያው ህዝቡን በዚህ ልክ በጣም ህዝብ ልብ ውስጥ እንድገባ አድርጎኛል። ያን በማድረጌ በጣም ደስተኛ ነኝ። ሀዲያ ሆሳዕና ቤትም አሁንም ደግሞ ያው ለራሴ የሚታወቀኛልና ጥሩ ስትሆንና ጥሩ ሳትሆን ማንም ሰው ያውቃል። ዘንድሮ ጥሩ ጊዜ እያሳለፉ ለቤተሰቦቼም የሆነ እንደ ቅርስ የሚሆን ነገር ዘንድሮ ጎፈሬም ስጦታ ነገር አዘጋጅቷልና ያንንም በማድረጌ በማሳካቴ ማን ኦፍ ዘ ማች 3 ነውና የሆንኩት ደስተኛ ነኝ። ያን ደግሞ ሲሆን ያው ብቻዬን አይደለም ከቡድን አጋሮቼ ጋር አንድ ላይ ሆነን በምንሰራው ስራ ነው የምትመረጠውና ጥሩ ጊዜ እያሳለፍኩ ነው። በጣም ናይስ። ውድ ተመልካቾቻችን እንደሚታወቀው በየሀገሩ በዓለም ዙሪያ ብንሄድ ለአካባቢያቸው ለሀገራቸው መልካም ተግባር ላደረጉ ሰዎች ብዙ ነገር ይደረጋል። ወደ ሀዲያ ስንመጣ ደግሞ በጦሩ ካሰብን እንደ ኮሎኔል በዛብህ ጴጥሮስ ከሀዲያ ወጥተው ለኢትዮጵያ ብዙ ነገር ያደረጉ አሉ። በፖለቲካው ስንመጣ ፕሮፌሰር በየነ ጴጥሮስ ከሀዲያ ተነስተው ፖለቲካው ላይ ትልቅ አስተዋጽኦ ያደረጉ ግለሰብ ናቸው። በአርቱ ስንመጣ ደግሞ አርቲስት አቦሎ ጥሞሮ ለሀዲያ ትልቅ አስተዋጽኦ ያደረገ ሰው ነው። በእግር ኳሱ ስንመጣ ደግሞ
በሀዲያ ሆሳዕና ቤት 11 ዓመታትን በመቆየት ለቲሙ ትልቅ ዋጋ በመክፈል ሄኖክ አርፍጫዋል። እነዚህ ሰዎች አንዳንዱ ከሞቱ በኋላ ብዙ ነገር ይደረግላቸዋል። ፎር ኤግዛምፕል ኮሎኔል በዛብህ ጴጥሮስ እነ ሄኖክ ግን በአካል እያሉ የሀዲያ ዞን አስተዳደር ሊሆን ይችላል፣ የሆሳዕና ከተማ አስተዳደር፣ የሀዲያ ሆሳዕና እግር ኳስ ክለብ ጽሕፈት ቤትም ሊሆን ይችላል ትልቅ ነገር ሊያደርግለት ይገባል ማለት ነው። ለሁሉም ትምህርት የሚሆን ስለሆነ ከዚህ አንጻር ሄኖክ እኛም በራሳችን በኩል ሀዲያ ሆሳዕና ቤት 11 ዓመት ስለቆየ ያዘጋጀነው ስጦታ አለ። በጣም ደስ ይላል ስለቆየ። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? አመሰግናለሁ። እናንተም እንግዳችሁ አድርጋችሁኝ ስላቀረባችሁ፣ ሁለተኛ ደግሞ ይህንንም ስጦታ ለእኔ ስላበረከታችሁልኝ እጅግ በጣም ማለት ስጦታዎችን ዘንድሮ ብዙ ስጦታዎች እያገኘው ነውና ደስ ጥሩ ስሜት እየተሰማኝ ነው። ያ ደግሞ ያው በምታደርገው ነገር ሰዎች ደስ ብለው ከለባቸው ተነስተው የሚሰጡን ስጦታ የስጦታ ምንም ትንሽ የለም። ሁሉም ስጦታዎች ትንሹም ትልቁም ትልቅ ነውና ስጦታ ማንም አይጠላም። ስጦታውን በማበረከታችሁ እጅግ በጣም ደስተኛ ነኝ። እናንተንም አመሰግናለሁ። የሀዲያ ሆሳዕና እግር ኳስ ክለብ ደጋፊዎችንም ሁሉንም የሚመለከተውንም አካል አብዛኞቹ በቃ ከጎናችን ናቸውና ይሄ ክለብም ደግሞ ያለው በሁሉም የማይጫወተውም ትልቁም ሽማግሌውም ሴቱም ወጣቱም እና ከክለቡ ጎን ነው ያለው። በእነሱም ጸሎት ታግዘን ነው እኛም በዚህ ልክ ጥሩ ጊዜ እያሳለፍን ያለ ነው። ክለቡም ካለበት ችግር ይወጣውና ሁሉንም ከኛ ከክለቡ ጎን አይለየን ነው የምለው። አመሰግናለሁ። ሁሉም እናመሰግናለን።